ሎክድ የሆነብንን ሊ ቶክን በዚህ መልኩ አንሎክ ማድረግ እንችላለን። ሰላም የዚኮይን ወርልድ ቤተሰቦች፣ ዛሬ በዚህ ቪዲዮ በቺሊ አፕ ላይ ያገኘነውን ሊ ቶክን እንዴት አንሎክ እንደምናደርግና በዩቲዩብ እና በቴሌግራም በቺሊ አፕ ላይ ለተነሱ ጥያቄዎችን መልስ የምንሰጥ ይሆናል። እስከ መጨረሻው አብራችሁ ነው። እንደምታዩት ኢንተርናል ዋሌት ላይ 3.71 የሚሆን ሎክድ የሆነ ሊ ቶክን አለ። እሱን ትራንስፈር የሚለውን ስንነካ አንሎክ ሊ ባይ ግላስ ይለናል። ሶ ይሄ ማለት ሊ ቶክንን አንሎክ ለማድረግ ግዴታ ቨርቹዋል ግላስ መግዛት ይኖርብናል ማለት ነው። ስለዚህ ወደ ማርኬት በመሄድ ከተዘረዘሩት ቨርቹዋል ግላሶች ውስጥ በእኛ በጀት የሚሆነውን እንመርጣለን። ግን ስትመርጡ ኮመን ግላስ እንዳትመርጡ፣ ምክንያቱም በመጨረሻ ላይ የማሳያችሁ ይሆናል። እኔ ለአሁን ኤሌመንተሪ ግላስ መርጫለሁ። ዋጋው $6.20 ነው። ቀጣይ ስቴፕ የሚሆነው ግላሱን ለመግዛት የሚሆነንን አማውንት ወደ ኤክስተርናል ዋሌታችን ማስገባት ነው። ሶ ወደ ዋሌታችን እንሄዳለን። ከዛ ኤክስተርናል ዋሌት እንመርጣለን። ከዛ ከተዘረዘሩት ቶከኖች ውስጥ BNB የሚለውን እንመርጣለን። በመቀጠል ሪሲቭ የሚለውን እንጫናለን። ከዛ የBNB አድሬሳችንን ኮፒ አድርገን ከሌላ ዋሌት በUSDT ለግላስ መግዣ የሚሆነውን አማውንት እናስገባለን። እኔ የመረጥኩት ኤሌመንተሪ ግላስ ስለሆነ ለኤሌመንተሪ ግላስ መግዣ የሚሆንና ለኔትወርክ የሚሆነውን አማውንት እናስገባለን። እኔ ለአሁን በUSDT $6.40 ለግላስ መግዣ እና ለኔትወርክ የሚሆን $1.20 በBNB ዲፖዚት አድርጌያለሁ። ሶ ኤክስተርናል ዋሌት ላይ ባለ USDT መግዛት ስለማይቻል ያስገባነውን USDT ወደ ኢንተርናል ዋሌት ትራንስፈር እናደርጋለን። እሱን ለማድረግ USDT የሚለውን እንጫናለን። ከዛ ትራንስፈር የሚለውን እንነካለን። በመቀጠል ትራንስፈር ለማድረግ የፈለግነውን አማውንት እናስገባለን። ስንጨርስ ኮንፊርም የሚለውን እንነካለን። ከዛ ወደ ኢንተርናል ዋሌት እንሄድና እንደገባ ቼክ እናደርጋለን። የላክነው አማውንት ለመግባት 1 ወይም 2 ደቂቃ ሊፈጅበት ይችላል። በትዕግስት መጠበቅ አለብን። አሁን ኢንተርናል ዋሌት ላይ መግባቱን አሳይቶኛል። ስለዚህ ወደ ማርኬት ሄደን የመረጥነውን ቨርቹዋል ግላስ እንገዛለን። እኔ ኤሌመንተሪ ግላስን ስለመረጥ ባይ ናው የሚለውን እጫናለሁ። ልክ እሱን ስነካ ፔመንት የምንከፍልበትን አማራጭ ይመጣል። ከመጡት አማራጮች ውስጥ USDT የሚለውን እመርጣለሁ። ከዛ ባይ የሚለውን በመንካት የመረጥነውን ቨርቹዋል ግላስ መግዛት እንችላለን ማለት ነው። ቨርቹዋል ግላሱ ገዝተን ከጨረሰን በኋላ ሊ ቶከናችንን አንሎክ መሆኑን ሄደን ቼክ እናደርጋለን። እንደምታዩት ሊ ቶከኔ አንሎክድ ሆኗል። ስለዚህ ወደ ፈለግነው ዋሌት መላክ እንችላለን ማለት ነው። አሁን ደግሞ በቴሌግራም እና በዩቲዩብ ላይ የተነሱ ጥያቄዎችን በቺሊ አፕ ዙሪያ ላይ የተነሱ ጥያቄዎችን አብረን መልስ ምንሰጥ ይሆናል። ከዛ በፊት የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የመጀመሪያው ጥያቄ እኔ ከጀመርኩ 3 ቀን ሆኖኛል፣ ግን ደግሞ ቦክስ ይሰጠኝ ነበር፣ አሁን አይሰጠኝም፣ ደግሞ ኮይንም ቀንሶ ነው የማገኘው፣ ምን ላድርግ የሚል ነው። መጀመሪያ አካውንት ስንከፍት የሚሰጠን ስታርት ግላስ ሲሆን የሚያገለግለውም ለ3 ቀን ብቻ ነው። መቀጠል ከፈለገን አዲስ ግላስ በመግዛት ማስቀጠል የምንችል ይሆናል ማለት ነው። ቀጣዩ ጥያቄ ደግሞ ወንድሜ ስንጀምር ካፒታል ያስፈልጋል ወይ ፕሊስ አንሰር የሚል ነው። አዎ ያስፈልጋል። ምክንያቱም እነሱ በሰጡን ስታርት ግላስን ብንጀምር ያገኘነው ሊ ቶከን ወጪ ለማድረግ የግዴታ ግላስ መግዛት ይኖርብናል። ለሱ በትንሹ ደግሞ $6.20 ያስፈልገናል ማለት ነው። ቀጣዩ ጥያቄ ደግሞ ሰላም ወንድሜ ቪዲዮ እያየን የምናጠራቅመው ኮይን ወደ ብር ይቀየራል? ከተቀየረስ ስንት ነው የሚል ነው። አዎ ወደ ብር መቀየር ይቻላል። የአንዱ ሊ ቶከን አሁን ባለው ምንዛሬ $2.40 ሲሆን በእኛ ደግሞ ስንመነዝረው 372 ብር ይመጣል ማለት ነው። ቀጣዩ ጥያቄ ደግሞ በውስጥ ወይም ቺሊ አፕ ላይ ባለን ባላንስ መነጽር መግዛት እንችላለን ወይ የሚል ነው። ቺሊ አፕ ላይ ባለን ባላንስ አዎ መግዛት እንችላለን፣ ግን መጀመሪያ ሊ ቶከናችንን አንሎክ ማድረግ ይጠበቅብናል። ደግሞ እዛው ቺሊ አፕ ላይ ባለን ባላንስ ደግሞ ከሆነ የምንገዛው ኮሚሽን ወደ 43% ይቆርጥብናል። እኔ ሪኮመንድ ማድረጋችሁ USDT ያስገብታችሁ ብትገዙ ነው፣ ምክንያቱም እሱ ላይ ምንም አይነት ኮሚሽን የለውም ማለት። ቀጣዩ ጥያቄ ኮመን ግላስን ለምን መግዛት አንችልም የሚል ነው። ኮመን ግላስ መግዛት የሌለብን ምክንያት ኮመን ግላስ ተጠቅመን ያገኘውን ሊ ቶከን ወደ ኤክስተርናል ዋሌታችን ወጪ ስናደርግ 65% አፕ ኮሚሽን ፊ ይቆርጥብናል። ግን ከኮመን ግላስ ውጪ ያሉት ሌሎች ሁሉም ግላሶች 25% ብቻ ስለሆነ አፕ ኮሚሽን የሚቆርጡብን እነሱን ብንገዛ ሞር የተሻለ ይሆናል ማለት ነው። ከሰራም በኋላ ወደ ሌላ ዋሌት መላክ እንችላለን። ወደ ባይናንስ የሚል ጥያቄ የተጠየቀው ወደ ባይናንስ መላክ አንችልም፣ ምክንያቱም ባይናንስ ሊስት ስላላደረገው ማለት ነው። መላክ የምንችለው ወደ ዌብ3 ዋሌቶች ነው፣ ማለትም ትረስት ዋሌት፣ ሜታማስክ ዋሌት እና ዌብ3 ዋሌቶችን መጠቀም እንችላለን ማለት ነው። አንድ ጊዜ በገዛነው ግላስ ለስንት ጊዜ መስራት እንችላለን የሚለው አንድ ጊዜ በገዛነው ግላስ ለ30 ቀን መጠቀም የምንችል ሲሆን ቪዲዮ እያየን ደግሞ የምናገኘው ሪዋርድ ቦክስ
ለ10 ሰከንድ የሚቆይ ይሆናል። ስለዚህ 10 ሰከንዱ ሳያልቅ ቶሎ ብለን ቦክሱን መክፈት ይኖርብናል ማለት ነው። በስተመጨረሻ መርሳት የሌለባችሁ ነገር ቺሊ አፕ ላይ ያለንን ኤክስተርናል ዋሌት ፕራይቬት ኪ ወይም ደግሞ ሲድ ፍሬዝ በወረቀት ላይ መጻፍና በሌላ ዋሌት ማለትም ትረስት ዋሌት ወይም ደግሞ ሜታማስክ ዋሌትን በመጠቀም ባካፕ ማድረግ ይኖርብናል። ይሄ ማድረጋችን የሚጠቅመን ቺሊ አፕ ቢደለትብን ወይም ደግሞ አንኢንስታል አድርገ ነው ከሆነ ጊዜ በኋላ ድጋሚ ብንጭ ነው ኤክስተርናል ዋሌታችንን ሪከቨር ለማድረግ ይጠቅመናል ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቺሊ አፕ ላይ ባን ሊያስደርጉ የሚችሉ ምክንያቶችን አብረን የምናይ ይሆናል። እስካሁን ይህንን ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰላም